ማህበረሰባችንን እጅግ እየጎዳ ያለው ይሄ አደገኛ ባህል ያውም በአእምሮ ጤንነት ጉዳይ ላይ መነጋገር፣ መወያየት፣ መመካከር ያለው ዝምታ መብቃት ያለበት ጉዳይ ነው። ዝምታው ወይም ስለ አእምሮ ጤንነት ጉዳይ ዝምታው እየታየ ያለው ታማሚዎች በዚህ ጉዳይ ዝምታ ውስጥ ነው ያሉት። ዝምታው በቤተሰብ ውስጥ አለ። ዝምታው በእምነት ተቋም ውስጥ አለ። ዝምታው በማህበረሰብ ጥቅል ግንኙነት መንገዶቻችን ላይ ዝምታው አለ። ይሄ ዝምታ እጅግ ብዙ ዋጋ አስከፍሎናል። እጅግ ብዙ ወጣቶችን እንድናጣ አድርጎናል። እጅግ ብዙ ቤተሰቦችን በአእምሮ ጤንነት ችግር ውስጥ እንዲያልፉና እንዲጎዱ አድርገዋል። ለምንድን ነው በማህበረሰባችን ውስጥ ስላለው የአእምሮ ጤና ጉዳይ ወይም ስለ አእምሮ ጤንነት ችግር እጅግ ከመጠን በላይ ዝም የምንለው? ለምንድን ነው መወያየት፣ መመካከር፣ መተጋገዝ፣ በግልጽ ሐሳቡን አይቶ ማውራት፣ መወያየት እና መፍትሄ መፈለግ ያልቻልነውና እየተጎዳን ያለ ነው? ለምንድን ነው? እንደምከመራማችሁ ወገኖች ወንድማችሁ ዶክተር አዋየው ነኝ ከኢስት አፍሪካን ዌልነስ ኤንድ ሪሶርስ ሴንተር። በአእምሮ ጤና ጉዳዮች ላይ ያለው ዝምታ ይብቃ በሚል አጭር ሐሳብ ላካፍላችሁ ፈልጋለሁ። ከዚህ በኋላ 1-2-3 ሐሳቦችን አነሳለሁ። የመጀመሪያው ችግራችን የባህል መገለልና ውርደትን ከማሰብ አኳያ ነው። ካልቸራል ስቲግማ ኤንድ ሼም። በጣም እናፍራለን። የባህል መገለል በውስጣችን እንዳለ እናስባለን። በባህላችን ስለ አእምሮ ህመም ማውራት ከባድ ሀፍረት፣ የደካማነት መገለጫ ወይም በቤተሰብ ላይ ውርደትን የሚያመጣና የቤተሰብን ክብር የሚነካ ነው ብለን ስለምናስብ ይህንንም ስለምንፈራ ከዚህ ጋር በተያያዘ ሁኔታ ምክንያት ዝምታን እንደ አማራጭ ወስደናል። ሌላው በማህበረሰባችን ውስጥ ስለ አእምሮ ጤንነት ጉዳይ ዝምታ የበዛበት ምክንያት ታማሚዎች ወይም በዚህ ችግር ውስጥ ያሉ ቤተሰቦች መገለልን በመፍራት መተው በሌሎች ሰዎች መተው በኮሚኒቲው መተው መገለልን በመፍራት fear of abandonment or isolation በመፍራት ይሄንን ባወራ ከኮሚኒቲው እገለላለሁ ከማህበረሰብ እገለላለሁ ብለን እንፈራለን። ሌላው ዝምታው የበዛው የእውቀት ማነስ ወይም ጥሩ ወይም ትክክለኛ መረጃ ስለ አእምሮ ጤንነት ጉዳይ ስለሌለን። ሌላው ዝምታ ያበዛንበት ምክንያት በዙሪያችን ያሉ ጭፍን ጥላቻና ፍርድን በመፍራት በአእምሮ ጤና ዙሪያ ያለው የዘገየ መገለል በማህበረሰባዊም ሆነ በፕሮፌሽናል ደረጃ የመድሎ ስጋት ይፈጥርብናል። እነዚህንና ሌሎችን ተያያዥ ምክንያቶች ስላሉ ብዙዎቻችን ወይም በኮሚኒቲያችን ውስጥ ብዙ ጊዜ በዝምታ ውስጥ ብዙዎች እየተሰቃዩ ነው። ብዙዎች በቤታቸው በራቸውን ዘግተው እየተጎዱ ነው ያሉት። አንዳንዶቹም ችግሮቻቸውን ሳይነግሩን ወደ ሞት እየሄዱብን ያሉት። በአገራችን ተረት በሽታው የሚሰውር መድኃኒት የለውም ተብሎ የሚነገረው የአማርኛ ምሳሌና አነጋገር ብዙ ያስተምረናል። ስለ አእምሮ ጤንነት በቂ እውቅናና እውቀት ይዘን መወያየት፣ መመካከር፣ በግልጽ ሐሳቡን በቤተሰብ ዙሪያ፣ በቤተ ክርስቲያን፣ በሃይማኖት ተቋማት፣ በሌሎች ኮሚኒቲ ማህበረሰብ ቦታዎች ላይ ስለ አእምሮ ጤንነት የህይወት እንቅስቃሴዎቻችን በቂ ውይይት ካላደረግን ዝምታው የበለጠ ጎጂ የሆነ መጥቷል። አንድ ሰው የመንፈስ ጭንቀትና ድብታ ወይም ሌሎች ተዛማጅ የአእምሮ ጤንነት ሁኔታ ውስጥ ላይ ሆነው ዝም ካሉ ችግሩ ይባባሳል እንጂ እየተሻሻለ አይመጣም። ይህን ችግር በዚህ ሁኔታ ውስጥ ላሉት ወገኖቻችን አውጥተው መናገር የሚችሉበትን መድረክ ካልሰጠናቸው፣ እድል ካልሰጠናቸው፣ ስፍራ ካላገኙ የበለጠ ችግራቸው እየተባባሰ እየተጎዱ ዕለት ዕለት ህይወታቸው በሐዘንና በመከራ ውስጥ ያልፋል። ከዚያም አልፎ ተርፈው ተስፋ ይቆርጡና ራሳቸውን ወደ ማጥፋት ደረጃ ይደርሳሉ። ይህንን ነው እያየን ያለነው በኮሚኒቲያችን ውስጥ በማህበረሰባችን ውስጥ። ስለዚህ የአእምሮ ጤናን የተከለከለ ርዕስ ነው እና ብዙ የማህበረሰባችን አባላት አሁንም በዝምታ በዚህ ውስጥ እየታገሉ ነው ያሉት፣ በዝምታ በዚህ ውስጥ እየተጎዱ ነው ያሉት የሚለውን ሐሳብ ሁላችንም ልናስተውልና ልንረዳ ከዚህ የተነሳ በእያንዳንዱ የማህበረሰባችን ክልል ውስጥ ዝምታውን ሰብረን ስለ አእምሮ ጤንነት ጉዳይ በግልጽ ለማውራት፣ ለመወያየት፣ ለመመካከር፣ ለመተጋገዝ መፈለግና መምረጥ ጊዜ የሚጠይቀው ትልቅ አማራጭ ነው። የአእምሮ ጤንነት ችግር የድክመት ምልክት አይደለም። የአእምሮ ጤንነት ችግር የክፉ መንፈስ ተጽዕኖ ውጤት አይደለም። የአእምሮ ጤንነት ችግር የስንፍናችን ውጤትም አይደለም። ወደ ፈውሱ ወደ መፍትሄው መመራመድ መጀመር ምንችለው ግን ስንነጋገር፣ ስንወያይ ብቻ ነው፣ ስንመካከር ብቻ ነው፣ ስንናገረው ብቻ ነው። ስለዚህ
በዚች መልእክት ዝምታው ይብቃ። እንመካከር፣ እንወያይ፣ እርስ በርሳችን እንተጋገዝ። የባህላችንን ተጽዕኖዎች ወደ ጎን ብለን በዚህ ጉዳይ እየተጎዱ ያሉ ወገኖቻችንን እናግዝ። ስላዳመጣችሁኝ አመሰግናለሁ። ይህም መልእክት ለሌሎች አካፍሉት፣ አድምጡት፣ ተወያዩበት፣ ተመካከሩበት። ዝምታው ይብቃ በሉ። አመሰግናለሁ።